እስካሁን የማርቆስንና የሜላትን ፊልም ታሪክ በትክክል የነገራችሁ ሰው አለ ብዬ አላስብም። እንዲሁም ደግሞ በትክክል የተረዳ ሰው ላይኖር ይችላልና እነሆ ሙሉ ታሪኩን ይዤላችሁ ቀርቤያለሁ። ፓርት 1 ማርቆስ የሜላትን ድብቅ ግንኙነት ወይም ፍቅረኛዋ ላይ ቼት እያደረገች መሆኑን ማወቁንና ማስረጃ እንዳለው ነግሮ እየዛተባት እዛ ላይ ጀምሮ ያበቃል ማለት ነው። ታዲያ ይሄ ዋናው የማርቆስና የሜላት ግንኙነት እንዲሁም ደግሞ በመካከላቸው ያለው ግጭት መነሻ ሀሳብ ነው። ፓርት 2 ላይ ሜላት ወደ ማርቆስ ቤት ድረስ በመሄድ የግል ህይወቴን በማበላሸት ምን ታገኛለህ ብላ ነገሩን ለፍቅረኛዋ እንዳያሳውቅ ትማጸነዋለች። ነገር ግን እሱ አሻፈረኛለና ዛቻውን ቀጠለ። ከዛም ሜላት ተናደደችና በስሜት እንደምትበቀለው ትናገራለች። ማንነቷን በቅርቡ እንደምታሳየው ተናግራ አስፈራርታው ወጥታ ፓርት 2 እዛ ላይ ያበቃል። ከዛም ፓርት 3 ሜላት ማርቆስን ለማግኘት በሄደችበት አንዲት ጎረቤቱ የምትሆን ልጅ ተደብቃ ያየቻት ሜላት እጅ ከፍንጅ ያዘቻትና ያን ቀን የሜላት እቅድ ሳይሳካ ቀርቶ ፓርት 3 እዛ ላይ ያበቃል ማለት ነው። ፓርት 4 ደግሞ ልጅቷ የማርቆስን ስልክ አገኘችና ደውላ ልትነግረው የምትፈልገው ወሳኝ ጉዳይ እንዳለ መኖሩን ትነግረዋለች። ማርክም በሰማው ነገር ደነገጠና በዚህ መካከል አንድ የሆነ ያለውን ነገር ሲያጣራ የነበረ የሜላት ሰላይ ነገሩን ይነግራታል። ጎረቤቱም ደግሞ ለማርቆስ የሚገናኙበትን አድራሻ ወረቀት ቤቱ ድረስ በመሄድ ከሰጠችው በኋላ እየሮጠች ትመለሳለች። ማርቆስ የአድራሻ ወረቀት የሰጠችውን ልጅ እየተከተለ በዛ መሃል ድብቅ ትዕይንቱ ስትከታተል የነበረችው ሜላት ወደ ማርቆስ ቤት ገባችና ፓርት 4 እዛ ላይ ያበቃል ማለት ነው። ፓርት 5 ደግሞ ሜላት ወደ ማርቆስ ቤት ገብታ አድራሻ እያየች እያለ ድንገት የአድራሻ ወረቀቱን ረስቶ የወጣው ማርቆስ ይመለስና እሷ ተመልሳ ተደብቃ እሱ ወረቀቱን አንስቶ ያይና ልጅቷን ለማግኘት ይወጣል። ከዛም ሜላት ተከትላ ወጣችና ወደ ልጅቷ ቀድማ በመድረስ ከልጅቷ ጀርባ በመሆን ትደርስባትና በያዘችው ጩቤ ትወጋታለች ማለት ነው። ፓርት 5 በዚህ መልኩ ካበቃ በኋላ ፓርት 6 ነው ብለን ስንጠብቅ ቀደም ሲል ያየነው ፓርት 5 ላይ የስክሪፕት ስህተት ስለነበር የሞተችው ልጅ ፓርት ተስተካክሎ እንዲቀርብ ተወሰነና ልጅቷ የመጨረሻ ማስጠንቀቂያ በሜላት ተሰጥቷት ነፍሷን ይዛ የሞተችዋ ልጅ ዳግም ነፍስ ተዘርቶላት ትሄዳለች። ታዲያ ማርቆስ ሀገር ሰላም ነው ብሎ ልጅቷ ወደ ቀጠረችው ቦታ መጥቶ ብዙ ቢጠብቃት ነገር ግን ልጅቷ እስካሁን አልመጣችምና በሁኔታው ግራ ተጋብቶ እየጠበቃት እያለ ድንገት ሜላት ከጀርባው ትመጣና ማጅራቱን በዱላ ብላ መሬት ላይ ተደፍቶ እኛም ማርቆስ ሞተ አልሞተ በሚል ነፍሳችን ተጨንቃ የተስተካከለው ፓርት 5 በዚህ መልኩ ያበቃል።